ነበር ሜየር ሙዱ ጥሩ አይመስለኝ ኢላን ሜስሌ ተካቶ ያማሞቶ ቦታውን አይቶበት ነበር ኢላን ሜስሌ ግን ኳሱን ወደ ላይ ስላነሳው መረብ ላይ አሳርፎታል ያማሞቶ ተካቶ ያማሞቶ አይ ይሄ እንት ካስከ ገብቶ ነው የመጣው አይ የሚጠለቃለ እንዴ ያረጋው ነው የሚመስል ኮፍያው ሜየር ፒሮ ሄንካፔ ነው ፊሽካ ተነፋ ሄንካፔ ተንደረደረ ሄንካፔ ግሩም ጎል አስቆጠረ ግብ ጠባቂውን ሜየርን አቅጣጫ አስቶ ነው እኔ ሄንካፔን ሳየው የብሬን ዋይት ነው በቃ መቀመጫን አሳየን የሚለው አነጋገሩ በቃ አይኔ ላይ ይመጣው ሄንካፔ ጌት ዮር ቦም አውት ያለው ነገር በቃ አይ ሁሌ ሄንካፔን ሳየው ቤን ዋይት እኮ የሚናገር አይመስልም አረ ሄንካ ቤን ዋይት እኮ ተንኮል እኮ ከባድ ነው 3-3 ናቸው አልበርት ሊመታ ነው በዚህ ሰዓት ላይ ቦሩሲያ ዶርትመንድ ወሰን አልበርት አዳነበት ኢላን ሜስሌ አዳነበት ኢላን ሜስሌ አዳነበት የአልበርትን ኳስ አሜሪካዊ ተጫዋች ነው አልበርት አሜሪካዊ ነው ደካማ ፔናልቲ ነው ማቲያስ አልበርት ኢላን ሜስሌ አድኖበታል 3-3 ናቸው ማርቲኔሊ ካስቆጠረ 4-3 ይሆናል ክሪስ ካቫናፊሽ ካንፍቷል ማርቲኔሊ በረገደው ከባድ ኳስ አቅጣጫውን አውቆታል ግን ከፍ ብሎ በጣም ኃይል ያለው ፔናልቲ ያስቆጠረው ጋብሪኤል ማርቲኔሊ ከጋላታሳራይ ጋር ስሙ የተያዘ ነው ከቱርኩ ጋላታሳራይ ነገር የሚለቀው አይመስለኝም ማርቲኔሊ የሚቆይ ነው አይመስለኝ በቀጣይ አርሰናል 6 ሚሊዮን ዩሮ ነው የገዛው ተጫዋቹና 40 ሚሊዮን ዩሮ ስቲል ያዋጣል ግን ከአሁን ለገብ ኢሊያን ሜስሌ ቹኩሜካ ቀለል አድርጎ አስቆጥሮታል የቀድሞ የቼልሲ ተጫዋች ነው ቹኩሜካ የኮረሽ ያስቆጠረው አይነት ፔናልቲ ነው ቀደም ሲል በጨዋታ ላይ ካላስቆጠረ ይቀጥላል ታዳጊ እና ህፃናቶችን እያየን አርሰናል ደጋፊዎችን ክሪስ ካቫናፊሽ ካንፍቷል ኢታን ንዋኔሪ ከሜየር ወለሪ ወሰወሰው ከባድ ፔናልቲ አርሰናል 5-4 አሸነፈ በፔናልቲ በጨዋታ በ3-2 ተሸንፈዋል በፔናልቲ 5-4 አሸንፈዋል ጨዋታው ተጠናቋል ግን ዛሬ ኢታን ንዋኔሪ ጥሩ ነበር ሶፊ ራሱን አሳይቷል በደንብ አሳይቷል ለአርሰናል ለሽያጭ ራሱን በደንብ አመቻችቷል ኢታን ንዋኔሪ ጥሩ ድል እንዲያገኝ በተለይ ስሙ ከተለያዩ ክለቦች ጋር እየተያዘ ይገኛል ሮማን ጨምሮ ኮሞ አርቢ ላይፕዚግ እና የመሳሰሉ ክለቦች ይፈልጉታል እና ራሱን በደንብ መግለጽ የቻለ ተጫዋች ነው አይተነዋል በተቃራኒው እንደ ፋቢዮ ቬራ ጋብሪኤል ጄሱስ አይነት ተጫዋቾች ግን በሌላ ክለብ በርግጥ ዝውውራቸው ያለቀ ነው